ሰላም ጤና ይስጥልኝ የቴክኖሎጂ ወዳጆች፣ ዛሬ አንድ መራራ እውነት ልነግራችሁ ነው። ብዙዎች ኤአይ ስራችንን ሊቀማን ነው ብለው ይጨነቃሉ። ጥቂቶች ግን ይህንኑ ቴክኖሎጂ ተጠቅመው የገቢያቸውን ምንጭ እጥፍ ድርብ እያደረጉት ነው። እውነታውን ዛሬ እነግራችኋለሁ። እየተከታተላችሁ ያላችሁት ኢቫቴክ ነው። የተለያዩ የቴክኖሎጂ መረጃዎች፣ አዝናኝ እውነታዎችን ወደ እናንተ የምናደርስበት የቴክኖሎጂ የዩቲዩብ ቻናላችን ነው። ይህንን ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቴክኖሎጂ ለሚወዱ ጓደኞቻችሁ ደግሞ ሼር በማድረግ አስተያየት ሲኖራችሁ ደግሞ ኮሜንት እያደረጋችሁ አብራችሁን ሁኑ። አርቲፊሻል ኢንተለጀንስ ስራህን አይወስድም። አርቲፊሻል ኢንተለጀንስን መጠቀም የሚችል ሰው ግን ስራህን ሊወስድብህ ይችላል። ዛሬ ዝም ብሎ ሀብታም የሚያደርግ ዌብሳይት ሳይሆን በዓለም አቀፍ ደረጃ ወጣቶችን ኤአይን እንደ ረዳት ተጠቅመው በቤታቸው ሆነው ዶላር የሚሰሩባቸውን 5 ትክክለኛ መንገዶች ያሳያችኋለሁ። በተለይ ቁጥር 5 ላይ ያለውን መንገድ ለብዙዎቻችሁ አዲስና ትልቅ እድል ሊሆን ይችላል። ዝግጁ ከሆናችሁ ወደ ቪዲዮ። የመጀመሪያው መንገድ እንግዲህ የይዘት ፈጠራ ወይም ደግሞ ፌስለስ ዩቲዩብ ቻናል። የመጀመሪያው መንገድ አሁን እኛ እያደረግነው ያለነው ነው። ፌስለስ ዩቲዩብ ቻናል ይባላል። ፊቶን ሳያሳዩ ድምጾን ሳይቀዱ ቪዲዮዎችን ሰርቶ ገቢ ማግኘት። በድሮ ጊዜ አንድ ቪዲዮ ለመስራት ካሜራ፣ ማይክሮፎን እና ኤዲተር ያስፈልግ ነበር። ዛሬ ግን በቻት ጂፒቲ ስክሪፕታችሁን ትጽፋላችሁ። በኤሌቨን ላብስ ማራኪ ድምጽ ታወጣላችሁ። በኢንቪዲዮ ደግሞ ቪዲዮን ታቀናበራላችሁ። ይህንን በማድረግ ብቻ በወር በሺዎች የሚቆጠር እይታና ገቢ የሚያገኙ በመቶዎች የሚቆጠሩ ቻናሎች አሉ። ጥያቄው መቼ ትጀምራላችሁ የሚለው ብቻ ነው። ሁለተኛው መንገድ የጽሑፍና የትርጉም አገልግሎት ኤአይ ኮፒራይቲንግ። ሁለተኛው መንገድ ለፍሪላንሰሮች ትልቅ እድል ነው። በዓለም ላይ ያሉ ድርጅቶች በየቀኑ የማስታወቂያ ጽሑፎች፣ የብሎግ ጽሑፎችና የኢሜል መልእክቶች ያስፈልጓቸዋል። እናንተ እንደ አፕወርክ ወይም ፋይቨር ባሉ ዌብሳይቶች ላይ አካውንት በመክፈት እነዚህን ስራዎች ተቀብለው በኤአይ እገዛ በጥራት መስራት ትችላላችሁ። ኤአይ ስራውን በሰከንዶች ውስጥ ያከናውንላችኋል። እናንተ ግን የሰውኛ ንክኪ ወይም ሂውማን ተች በመጨመር ድርጅቶቹ የሚፈልጉትን ጥራት ያለው ስራ ታቀርባላችሁ። ቋንቋ ለሚቸግራችሁ ደግሞ ኤአይ ምርጥ ተርጓሚ ሆኖ ያገለግላችኋል። ሶስተኛው መንገድ ዲጂታል ዲዛይን እና ሎጎዎች ወይም ደግሞ ኤአይ ግራፊክስ። ሶስተኛው መንገድ ለዲዛይን ፍላጎት ላላችሁ ነው። እንደ ሚድጆርኒ ወይም ሊዮናርዶ ኤአይ ያሉ መሳሪያዎችን ስራን በጣም አቅልለዋል። አንድ ድርጅት አዲስ ሎጎ ወይም ሶሻል ሚዲያ የሚሆን ምስል ቢፈልግ እናንተ ቃላትን ወይም ፕሮምፕትስ በመጠቀም ብቻ የሚገርሙ ዲዛይኖችን ማውጣት ትችላላችሁ። የግራፊክስ ዲዛይን ዕውቀት ባይኖራችሁ እንኳን የኤአይ መሳሪያዎችን እንዴት ማዘዝ እንዳለባችሁ ካወቃችሁ ብቻ የዲዛይን ስራዎችን ሰርታችሁ ገቢ ማግኘት ትችላላችሁ። አራተኛው መንገድ የአርቲፊሻል ኢንተለጀንስ ቻትቦትን ግንባታ ወይም ቻትቦት ኤጀንሲ። ይህ መንገድ ደግሞ ለንግድ ድርጅቶች ቻትቦት ሰርቶ መሸጥ ነው። ዛሬ ማንኛውም ሆቴል፣ ሱቅ ወይም ኦንላይን ንግድ ደንበኞቹን ለማነጋገር ሰው ይቀጥራል። እናንተ ግን ለእነዚህ ድርጅቶች በቀን 24 ሰዓት የሚሰሩ ለጥያቄዎች መልስ የሚሰጡና ዕቃ የሚሸጡ የኤአይ ቦቶችን ሰርታችሁ ልትሸጡላቸው ትችላላችሁ። ይሄ የኤአይ አውቶሜሽን ኤጀንሲ ይባላል። አሁን ላይ በዓለም ላይ በጣም ትርፋማ እየሆነ የመጣ የሥራ ዘርፍ ነው። አምስተኛው መንገድ ዳታና ጥልቅ ምርምር ኤአይ ሪሰርች። አሁን ወደ መጨረሻውና እጅግ ጠቃሚ ወደ ሆነው ነጥብ ደርሰናል። ዳታና ምርምር። ዛሬ መረጃ ከገንዘብ በላይ ዋጋ አለው። ኤአይን ተጠቅማችሁ ትላልቅ መረጃዎችን መተንተን፣ ለኩባንያዎች የገበያ ጥናት ማቅረብ ወይም የሪሰርች ስራዎችን ማገዝ ትችላላችሁ። ለምሳሌ አንድ ድርጅት ስለ ተፎካካሪዎቹ መረጃ ቢፈልግ እናንተ ኤአይን ተጠቅማችሁ በጥቂት ሰዓታት ውስጥ ጥልቅ የሆነ ሪፖርት አዘጋጅታችሁ መሸጥ ትችላላችሁ። ይህ ስራ ከፍተኛ ጥንቃቄና ዕውቀት ስለሚጠይቅ ክፍያውም በጣም ከፍተኛ ነው። እንግዲህ እያንዳንዳችን ኤአይን ጠላት ሳይሆን ትልቅ የገቢ ምንጭ አድርገን ልንወስድ ይገባል። ዋናው ነገር ዛሬ መጀመር ነው። ከነዚህ 5 መንገዶች ውስጥ የትኛው ይበልጥ ደስ አላችሁ ወይንም ተመቻችሁ? ወይንም ደግሞ የትኛው ላይ ዝርዝር ቪዲዮ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁን። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሸር አድርጉላቸው። እንዲሁም ለወደፊት ህይወታችሁን የሚቀይሩ የቴክኖሎጂ መረጃዎች እንዲደርሷችሁ ሰብስክራይብ አድርጉና የደወል ምልክቷን መጫን አትርሱ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።